ዘቢባ አንድ እንደ ድሮ ተደማጭነት የለሽም። ሁለት ወጪም እየበዛ መጥቷል። ሶስት ኢሱ ሚዲያ ላይ ቢውልም ጀዝባ ስለሆነ አበባ እንኳን የሚሰጠው ሰው የለም። በቲክቶክ አያዋጣ፣ በሪል ላይፍ አያዋጣ፣ ምንም ስለማያዋጣ ዘፈኙ ላይ አንቺ ሄደሽ፣ ዩቱቡ ላይ አንቺ ሄደሽ፣ መውለዱ ላይ አንቺ መጠሽ፣ ማሳደጉ ላይ አንቺ መጠሽ፣ ክለቡ ላይ አንቺ መጠሽ፣ ጌሙ ላይም አንቺ መጠሽ። የእሱ ድርሻ መብዳት ብቻ ነው እንዴ? የእሱ ድርሻ ምንድን ነው? መንፋት ብቻ። ከዛን ስታረግዢ እግር አጠበ የሚል ድራማ አብሮ መስራት ነው። እዛ ሴት ምንድን ነው የእሱ ድርሻ? ፍቅረኛዋ ነበረ፣ በጣም በቁም ነገር ስታስበው ነበረ ምናምን፣ ግን በአጋጣሚዎች ሳይሳካ ቀሩና ተለያዩ እና ይችኛዋን አገባ እሱ ማለት ነው። በቃ ልትተዋወች አለችም። ይህ አጋጣሚውን እየጠበቀች ሰድበዋለች። ዘቢባን አሁን እየተሳደበች ነው ምናምን እና አንዳንድ ጊዜ የተሆንን መተው መልመድ አለብን ሴቶችዬ። ግን ንግግሮቿ በጣም ስለሚያስቁኝ ቪዲዮዎች ማየት ይመቸኛል። ይሄ ነበር የጠበኩት። የዛሬን አድርገው አንድ እጄን ስሞ እንዲቀመጥ ይሄን አበባ እንደዚህ ይዤ ነበር የጠበኩት። እንደዚህ ገብቷል። ምትሆን መስሎ የነበረ እኮ ሳላውቅ እንደዚህ እንደ መስኖ ውሃ ወራጅ መሆን እንደዚህ አይነት አሽሙረኛ ጣውንት እንደምታመጣ ሳላውቅ ይሄን አበባ ትዝ ይላል። ይሱ ይሄን አበባ እንደዚህ ይዤ ነበር የጠበኩት። እንደዚህ የሐረር ሙሽራ ነው የምመስለው። ሰዴታ ነው እንጂ የቀረኝ እንደዚህ ይዤ ጣቴን ቀይም እንደዚህ ከማች ያደርግ ነበር። ጣቴ እንደዚህ ይዤ ጠበኩት። ዛሴት መሬት ላይ ተርከፈከፈው ትክክለኛ አበባ ነው። ዛሴት እንደዚህ ብዬ ነበር የጠበኩት። ትዝ ይላል። መታሰቢያ አውቄ ነው ቁጭ ያደረኩት። ያላለቀ ፍቅር በጣም አስቸጋሪ ነው እና አንዳንድ ጊዜ ታዝነኛለች። ሴቶችዬ በቃ አንድ ወንድ ጓደኛችን ነበረ፣ ከዛ ሄደ። በቃ ከሄደ በኋላ መታው ነው፣ በቃ እርግፍ አድርጎ መታው ነው እንጂ እንደዚች እህታችን ያሉ በቃ ያገባትንን ሴት እሱንም ሲሳደቡ መዋል ማደሩ ይሄ ክብር ማስጣል፣ ክብርን መቀነስ እንጂ ሌላ የሚያመጣው ጥቅም ስለሌለ እርግፍ አድርጋችሁ ተው ነው የምላችሁ። ሴትዮዋ ግን ሁሌ ታስቀኛለች። ስለሱ ስታወራ በጣም ነው የምታስቀኝና ለዛ ነው ቪዲዮን ያጋራኋችሁ። በዚህ አጋጣሚ ግን የተሆነ መተው መልመድ አለብን። ያደደና ያበደ አንድ ነው የሚባለው እኮ ለዚህ ነው። እንግዲህ እሷ እዛ በነበረበት ሰዓት በጣም በቃ ለቁም ነገር ምናምን ስታስበው ነበር። ግን እንደ አጋጣሚ ሳይሳካ ቀረና ያው ሳይሆን ቀረ። በዛ ምክንያት እሷ በጣም በቃ እስካሁን ድረስ ሌላ ነገር ህይወቷ አላስገባችም መሰለኝ። በቃ ሊወጣላት አልቻለም የሱ ነገር ማለት ነው። እና በቃ ልትገላቸው ነው አልኳቸው። በጣም ነው የምታስቀኝ ደግሞ የምትላቸው ነገሮች